ስኬታማ ጉዞን ቀጥሏል። ኮቨንትሪ ላይ የተመዘገበውን ድል አሊ አህመድ ኖሪች ሲቲ የሊጉን መሪ ኮቨንትሪ ሲቲን ባሸነፈበት ጨዋታ ላይ ወሳኝ ሚና ተጫውቷል። ኮቨንትሪ በሮማን ኤሴ ጎል ቀዳሚ ሆኖ በነበረበት ጨዋታ አሊ አህመድ ለቡድን አጋሩ አኒስ ቤን ሰለሚኒ አመቻችቶ በማቀበል የአቻ ጎል እንዲገኝ አድርጓል ተብሏል። በመቀጠልም በ67ኛው ደቂቃ ላይ አሊ ራሱ የማሸነፊያውን ጎል በማስቆጠር ኖሪች ሲቲ ወሳኝ 3 ነጥብ እንዲያገኝ ረድቷል። ይህ ድል ኖሪች ሲቲን ከመውረድ ቀጠና በ4 ነጥብ ከፍ እንዲል አድርጎታል። በሌላ በኩል ኮቨንትሪ በሊጉ አናት ላይ የነበረውን የነጥብ ልዩነት ወደ 3 ዝቅ እንዲል አድርጎታል። አሊ አህመድ ከቫንቱሪ ዋይካፕስ በ2 ሚሊዮን ፓውንድ ዝውውር ባለፈው ጥር ወር ወደ ኖሪች ሲቲ ከመጣ ገና 3 ሳምንታት ብቻ ቢሆነውም ተጽዕኖ መፍጠር ችሏል ተብሏል። በዚህ አጭር ጊዜ ውስጥ 2 ጎሎችን ሲያስቆጥር 2 ለጎል የሚሆኑ ኳሶችንም አመቻችቶ አቀብሏል። የ25 ዓመቱ አማካይ አሊ አህመድ ሙሉ ስሙ አሊ አፈንዲ አህመድ በካናዳ የተወለደ ሲሆን ወላጆቹም ኢትዮጵያውያን ናቸው። ወላጆቹ ከ30 ዓመታት በፊት ከሐረርጌ ወደ ካናዳ የተሰደዱ ሲሆን እናቱ ወይዘሮ ሙታሃ አሊ ልጃቸው ከልጅነቱ ጀምሮ እግር ኳስን በእጅጉ ይወድ እንደነበረ ይናገራሉ። አሊ እንደ አውሮፓውያን አቆጣጠር በ2023 ለካናዳ ብሔራዊ ቡድን ለመሰለፍ ጥሪ የተደረገለት ሲሆን በክለብ ደረጃ በ2022 ከቫንኩቨር ዋይካፕስ ጋር የመጀመሪያውን ፕሮፌሽናል ውል ተፈራርሞ ነበር። አሁን በኖሪች ሲቲ እስከ 2028-29 የሚቆይ ውል የፈረመ ሲሆን በቁጥር 21 መለያ እየተጫወተ ይገኛል። የሆድ ጋዝን ወይም ፈስን ወደ ጽጌረዳና ቸኮሌት መዓዛ የሚቀይር ክኒን ለገበያ ቀረበ ይላል የሰሞኑ መረጃም። በመጥፎ ሽታ ምክንያት በሰው ፊት መሸማቀቅ ይበቃል። አንድ ፈረንሳዊ የፈጠራ ሰው ለብዙዎች ማህበራዊ ፈተና የሆነውን የሆድ ጋዝ ወይም ሽታ ወደ አስደሳች መዓዛ የሚቀይር አስገራሚ መፍትሄ ይዤ መጥቻለሁ ብሏል። ክርስቲያን ፓይንቬቫል የተባለው ግለሰብ ይህን የፈጠራ ስራ የጀመሩት ከዓመታት በፊት ከጓደኞቻቸው ጋር ከተመገቡ ከባድ እራት በኋላ በተፈጠረው እጅግ መጥፎ ሽታ ምክንያት ነበር ተብሏል። ያ አጋጣሚ ለምን ሽታውን መቀየር አንችልም የሚል ጥያቄ እንዲጭርባቸው አድርጓል። ሉቲን ማሊን በሚል የንግድ ስም የቀረቡት እነዚህ ክኒኖች ሙሉ በሙሉ ከተፈጥሮ ግብዓት የተሰሩ ናቸውም ተብሏል። ግብዓቶቹም የአትክልት ከሰል፣ ፈንጃል፣ የባህር አረም፣ ብሉቤሪና ካካኦ ይገኙበታል። መዓዛዎቹ እንደ ምርጫው የሆድ ጋዝዎን ሽታ ወደ ጽጌረዳ፣ ቫዮሌት፣ ቸኮሌት ወይም ዝንጅብል መዓዛ ይቀይሩታልም ተብሏል። ለተሻለ ውጤት በቀን ከ2 እስከ 6 ክኒኖችን ከምግብ ጋር መውሰድ ይመከራል ሲልም ተመራማሪው በድረገጹ ላይ ገልጿል። ሉቲን ማሊን በሚል የንግድ ስም የቀረቡት እነዚህ ክኒኖች ሙሉ በሙሉ በተፈጥሮ ግብዓቶችም የተሰሩ እንደሆኑ በድጋሚ ተገልጿል። ፈጣሪው ለሰዎች ብቻ ሳይሆን ተመሳሳይ ችግር ላለባቸው የቤት እንስሳትም በተለይ ውሾችም የሚሆን የዱቄት መፍትሄም አዘጋጅቻለሁም ብሏል። በተለይ በበዓላት ወቅት ሰዎች ይህን ክኒን ለጓደኞቻቸው እንዳስቂኝ ስጦታ ስለሚገዟቸው ሽያጩ በከፍተኛ ሁኔታ እንደሚጨምርም ተገልጿል። ክኒኑ ዋነኛ ግቡ ችግሩን ማከም ሳይሆን ጋዝ በሚፈጠርበት ወቅት የሚኖረውን መጥፎ ሽታ በመሸፈን ማሸማቀቅን ማስቀረት ነው ተብሏል። የተወዳጁ አርቲስት የነጻነት ወርቅነህ የልብ ወዳጅ አቶ አስናቀ ህጋዊ ተወካይ ሆነም። ቤተሰቡም ወደ አሜሪካ ሊመለስ መሆኑ ተሰምቷል። የአርቲስት ነጻነት ወርቅነህ ባለቤትና ቤተሰቦች ለተደረገላቸው የሀዘን መጽናናት ምስጋና አቅርበው ወደሚኖሩበት ሀገር ከመመለሳቸው በፊት ወሳኝ ውሳኔ አስተላልፏል ተብሏል። በዚህ መሰረት ከአርቲስት ነጻነት ወርቅነህ ጋር በተያያዘ ማንኛውም የስራ ጉዳዮችና ሂደቶችን በኃላፊነት እንዲከታተልና እንዲያስፈጽም አቶ አስናቀ ንጉሴን ወይም አርቲስት አስናቀ ንጉሴን ህጋዊ ተወካይ አድርገው መርጠዋል። ከአርቲስቱ ጋር በተያያዘ ማንኛውም አይነት ጉዳይ፣ ጥያቄ ወይም መረጃ የሚፈልግ አካልን ማነጋገር ያለበት ህጋዊ ተወካዩን አቶ አስናቀ ንጉሴን ብቻ መሆኑን ቤተሰቡ በጥልቅ አሳስቧል። በተለይ በማህበራዊ ሚዲያ የሟችንም ሆነ የቤተሰቡን ስም የሚያጠፉና ክብርን የሚነኩ የውሸት ታሪኮችን ወይም ስሁት ትርክቶችን የሚያሰራጩ አካላት ከድርጊታቸው እንዲቆጠቡ ማስጠንቀቂያ ተሰጥቷል።
ይህን እያደረጉ በሚቀጥሉ አካላት ላይ በሕግ አግባብ ለመጠየቅ ተጠያቂነትም እንደሚኖር የተገለጸ ሲሆን ትክክለኛ መረጃ የሚገኘው ከሕጋዊ ተወካዩ ብቻ መሆኑም ተረጋግጧል። የደቡብ ኮሪያ ፍርድ ቤት የቀድሞ ፕሬዝዳንት ባለቤት የሆኑትን ኪም ኪዮን ሂ በጉቦ ወንጀል ጥፋተኛ ብሎ በመፍረድ የ1 ዓመት ከ8 ወር እስራት ወሰነባቸው። ፍርድ ቤቱ እመቤቷን ለእስር የዳረገው ከዩኒፊኬሽን ቸርች ከተሰኘ የሃይማኖት ተቋምና ከሌሎች አካላት ጋር በመመሳጠር ጉቦ ተቀብለዋል በሚል ነው። በጠቅላላ $200,000 የሚገመት ገንዘብና የቅንጦት ስጦታዎችም 2 የሻኔል ቦርሳዎችና የዳይመንድ ሀብልን ጨምሮ ተቀብለዋልም ተብሏል። ሆኖም ፍርድ ቤቱ የአክሲዮን ዋጋ በማጭበርበርና የፖለቲካ ፈንድ ሕግን በመጣስ ከቀረበባቸው ክስ ነፃ እንደሆኑ ወስኗል። ይህ የተሰማው ባለቤታቸው የቀድሞ ፕሬዝዳንት ዮን ሱክ ዩል እንደ አውሮፓውያን አቆጣጠር በ2024 በሀገሪቱ ማርሻል ሎ ወይም ወታደራዊ ትዕዛዝ በማወጅ ሕገወጥ ተግባር ፈጽመዋል ተብለው ከስልጣን ተወግደው የ5 ዓመት እስራት ከተፈረደባቸው በኋላ ነው። የቀድሞ ፕሬዝዳንት በሌላ ክስ የሞት ቅጣት ሊጠብቃቸው እንደሚችልም ዘገባው አመልክቷል። በተያያዘ ዜና የቀድሞ ጠቅላይ ሚኒስትር ሃን ዳክሱ ለፕሬዝዳንቱ ሕገወጥ ተግባር ተባባሪ ነበሩ በሚል ከቀናት በፊት የ23 ዓመት ጽኑ እስራት እንደተፈረደባቸው ይታወሳል። በሽሬ ከተማ አራጣ አበዳሪ እጅ 2.2 ሚሊዮን ብር ተገኘም። በሰሜን ምዕራብ ትግራይ ዞን ሽሬ ከተማ በአራጣ ማበደር ስራ ላይ የተሰማራን ግለሰብ መያዙን የከተማው ፖሊስ አስታውቋል። ግለሰቡ ከ3 እስከ 5% የሚደርስ ወለድ በመጠየቅ አራጣ ይሰጥ እንደነበር የገለጹት የከተማው ሰላምና ደህንነት ጽሕፈት ቤት ኃላፊ በተጠርጣሪው እጅ 2.2 ሚሊዮን ብር እንደተገኘም አስረድተዋል። የጽሕፈት ቤቱ ኃላፊ አቶ በሪሁ አይዳይ ሲናገሩ በባንኮች ውስጥ ገንዘብ ባለመኖሩ የተነሳ ህብረተሰቡ ያጠራቀመውንና የተላከለትን ብር መጠቀም ማውጣት አልቻለም ካሉ በኋላ በዚህ የተነሳ ህዝቡ አራጣን ለመሳሰሉ ችግሮች ሰለባ እየሆነ እንደሚገኝ አስታውቋል። ይሁንና አራጣ በህግም ሆነ በሃይማኖቶች የሚያስጠይቅ ኃጢአትና አሳፋሪ ድርጊት መሆኑንም ገልጸዋል ሲል መቀሌ ኤፍኤም ዘግቧል። የትራምፕ አስተዳደር በሚኒሶታ እያካሄደ ያለውን የኢሚግሬሽን ዘመቻ በመቃወም የህዝብ ስብሰባ ወይም ታውን ሆል እያደረጉ በነበሩት በሚኒሶታ ተወካይ ኢልሃን ኦማር ላይ ዛሬ ምሽት ያልታወቀ ፈሳሽ ተረጭቶባቸው መድረኩ በግርግር ተቋረጠም። በሶማሊያ ተወላጅነታቸውና በዲሞክራት ፓርቲ ውስጥ ባላቸው ተራማጅ አቋም የሚታወቁት ኢልሃን ኦማር የኢሚግሬሽንና ጉምሩክ አፈጻጸም አይሲኢ እንዲፈርስና የሀገር ውስጥ ደህንነት ሚኒስትር ክሪስቲ ኖም ከስልጣን እንዲነሱ ጥሪ እያደረጉ ባሉበት ወቅት ነበር ጥቃቱ የተፈጸመው። አንድ ማንነቱ ያልታወቀ ግለሰብ በፍጥነት ወደ መድረኩ በመውጣት ኢልሃን ኦማር ፊት ለፊት በመቆም የሆነ ነገር ከተናገረ በኋላ ምንነቱ ያልታወቀ ፈሳሽ በሰውነታቸው ላይ ረጭቶባቸዋል። በስፍራው የነበሩት የቅርብ ረዳቶቻቸውና ታዳሚዎች ፈሳሹ መጥፎ ሽታ እንዳለው በመግለጽ ለደህንነታቸው ሲሉ ስብሰባውን አቋርጠው የሕክምና እርዳታ እንዲያገኙ ተማጽኗቸው ነበር። አንዲት ሴት ሽታው በጣም ይከብዳል፣ ሄደሽ መታየት አለብሽ፣ ጉዳዩ የደህንነት ነው ስትልም ተደምጣለች። ኤጀንሲው ይፋ እንዳደረገው በባለስልጣናት ላይ የሚሰነዘሩ ዛቻዎች ቁጥር እጅግ አሳሳቢ ደረጃ ላይ ደርሷል ብሏል። እንደ አውሮፓውያን አቆጣጠር በ2024 እና 25 በመካከል ብቻ የምርመራዎች ቁጥር በ57 በመቶ የጨመረ ሲሆን በአጠቃላይ 14938 የዛቻ ወንጀሎች ተመዝግበዋል ተብሏል። የኤቢሲ ኒውስ ጋዜጠኛ ሪቻርድ ስኮት ፕሬዝዳንቱን ኢልሃን ኦማር በመድረክ ላይ ኬሚካል ሲረጭባቸው የሚያሳየውን ቪዲዮ ተመልክተው እንደሆነ ጠይቋቸው ነበር። ፕሬዝዳንቱ ሲመልሱም አላየሁም፣ እኔ ስለ እርሷ አላስብም፣ እርሷ አታላይ ወይም ፍራውድ ነች ብዬ ነው ማምነው፣ እንዲሁም እርሷን እንደማውቃት ምናልባት ራሷን በሰው አስረጭታ ይሆናል በማለት ጥቃቱ የተቀነባበረ ሊሆን እንደሚችል ተናግሯል። ቪዲዮንም ለማየት ፍላጎት እንደሌላቸው ገልጿል።
ፕሬዝዳንቱ ማክሰኞ ምሽት በነበራቸው የምርጫ ቅስቀሳ ላይ ስለ ኢልሃን ኦማር እና ስለ ትውልድ ሀገራቸው ሶማሊያ የተለመደውን ስድባቸውን ቀጥለዋል። እርሷ የመጣችው የፈራረሰችው ሀገር ከሆነችው ቦታ ነው። እንደውም ሀገርም የምትባል አይደለችም። መንግስት ያላት አይመስለኝም። አንድ የሚያውቁት ነገር ቢኖር የባህር ላይ ወንበዴነት ብቻ ነው ሲሉ ተደምጧል።